ተናገር እንጂ ተናገር እንጂ። ሰላም እንዴት ነህ? ኑሮ እንዴት ነው? ጥሩ። እንዴት ነው? ጥሩ። ምን ሆነ ነው ሰውነት? ምን ነው ሽብልክ ይሆናል? ምንድነው ንቅሳት? ምን አንተ ስነ ስርዓት የለም እንዴ? ምን አይነት ንቅሳት ነው? ያ እዚህ አንድ ቀን ይቅርታ ይቅርታ አንድ ቀን አይ ያ በቃ it's all about Jesus ይላል። የኛው ደግሞ ያ እንደዛ ነበርኩኝ። I don't know why I'm doing this to myself. Why am I even vlogging it? Let me do vlog marego. I don't know what the fuck is going on. What the fuck am I doing? I'm trying my best, you know? I'm trying my best. I don't know what's going on. Do you know what? Like I'm done. Like ተስፋ ቆርጫለሁ። የሆነች ማታ ማለት ነው ራሴን ላጠፋ ቀርቤ yeah ተስፋ ቆርጫለሁ። ከዛ ግን I think it's like ታዋቂ መሆን ደስታ ያመጣልኛል። No, it's not going to bring you happiness. No, there's no ደስታ. ቫሊዴሽን ነው የምትፈልገው። ምክንያቱም ጎዶሎነት አለኝ ብለህ ስለምታስብ የሚሞላልህን ነገር ትፈልጋለህ። So ከዛች ቀን ጀምሮ ማለት ነው I think ወራት ነው የፈጀብኝ ቲክቶክ ለመጀመር። አውቄ የመጀመሪያ የሰራሁት ቲክቶክ ደግሞ የጅል ቲክቶክ ነው። I was looking stupid intentionally. ቲክቶክ የሰራሁት ኢፌክቶች አሉ የሆነ የወፍ ማለት ነው እንደዚህ ያልኩኝ ነው like የሚያሰድብ አይነት በሃይ ስኩል ክላስሜቶቼ እነዛ 200 ሰዎች አይበልጡም ባይዘው እኔን የሚያቆኝ አይደለም ምፈራቸው ሰዎች ሁላችንም እነሱ ሰዎች like consciously እየፈራዋቸው ነበር ግን የዛኔ you know what okay let me just challenge myself ወፍ ትበራለች እንደዚህ ያልክ ነው የምትሸውዳት እሷን የመጀመሪያ ቲክቶክ ቪዲዮ ሁለተኛ ቲክቶክ ቪዲዮ እሷ ነች የመጀመሪያ ደግሞ I look so good ራሴን ማድነቅ ጀመርኩኝ because I was afraid of doing that that's the first video that I posted ዘፈኖቹ ደግሞ ማለት ነው የሆነ በቃ አለ በቃ የፋራ የሚባለው የሚሉት ስም ያወጡለት እሱን በቃ እንትን ያርኩ ወፍራም ነበርኩኝ ደግሞ intentionally ፋራ ለመባል አተፋራ ማይ ሰገጥ እንድክ ምናምን that's how I started intentionally I looked dumb I looked stupid የምናቃቸው ሰዎች እንዳልኩ ማለት ነው ከ200 ሰዎች በላይ አይሆኑም አይምሮአችን የሚመጡ ግን ማለት ነው በጣም ጥቃቅን ሰዎች ናቸው ያቺ ሪጀክት ያደረገች ሴት ያ የተረበ ቡሊ ያደረገ ወንድ ቤተሰቦችም ሊሆኑ ይችላሉ የሰደበ ሰው ምናምን እነዛ ናቸው consciously ተሸክመናቸው ምን ዞረው እነሱ ሌላ ህይወት አላቸው we really think about them before decision ከመውሰዳችን በፊት ቤታችን ከማሳየታችን በፊት ራሳችን ከመግለጣችን በፊት oh what if that person says this ከ10 አመት በፊት ሰድበውን ማለት ነው for 10 years they control us imagine how much power some people have እኛ ላይ ማለት ነው ፓስተሩ ተባልኩኝ ፓስተሩ ቄስ አሉኝ ቄስ አዶናይ yeah አሁን የድሮ አዶናይ ልንልክ for 20 seconds እንዴት ነህ ማን ሰላም ነው አለ እንዴት ነው አለ ጥሩ ምን ሆነ ነው ሰውነት ምን ነው ሽብልክ ይሆናል ተናገር እንጂ ተናገር እንጂ ሰላም እንዴት ነህ ኑሮ እንዴት ነው ጥሩ ምንድነው ንቅሳት ምን አንተ ስነ ስርዓት የለም እንዴ ምን አይነት ንቅሳት ነው ያ እዚህ አንድ ቀን ምን ይቅርታ አንድ ቀን አይ አንድ ቀን ከሆነ ታቱ ነበርና ሰራው ምናምን ያ ምንም ብለን የሰራው ያ በቃ it's all about Jesus ይላል የኛው ደግሞ ያ እንደዛ ነበርኩኝ I can't even look at you አይን ላይ መመልከት አልችልም stressful ታስሬ ነበር completely my body ሰውነቴ ድምጼ ኢሞሽኔ completely locked because if I show up ለራሴ ከሆንኩኝ I'm going to get bullied rejected so that voice ድምጽዋ ማለት ነው consistently 24 ሰዓት ነበረች so I'm sorry ይቅርታ ከጠየቀኝ if I think that I upset you ታቱ ስላደረኩኝ ይቅርታ በራሴ ሰውነት ይቅርታ ጫማ ምንድነው ይቅርታ በጣም you are so much scared kid going nowhere በጣም በረንዳ ወጣው ያልኩበት ምክንያት በጣም ጥሩ ኢንካም ነበረኝ ኦኬ በጣም ሶሻል ሚዲያዬን እስከዚሁ ደረጃ ቢልድ አድርጌዋለሁ I literally work hard በጣም ቪዲዮዎች ከ6 እስከ 12 ቪዲዮ በቀን ለቅ ነበር non stop for like almost a year and a half 2 years ቢዝነሴ everything በስነ ስርዓት ቢልድ የተደረገ ነው ስለ ማርኬቲንግ አጥንቻለሁ እንዴት አድርጌ ፕሮዳክቶቼን ለሰዎች እንደምሸጥ በአመት $35,000 አገኘ ነበር ሴኩሪቲ ሆኜ እየሰራው እያለ አሁን ግን በአመት የማገኘው በ3 ወር ውስጥ ማግኘት ጀመርኩኝ ያ በአመት የማገኘው የነበረው ደግሞ በእቅዴ ብመራ ኖሮ በወር ውስጥ በ2 ሳምንት ውስጥ የማገኘው ብር ይሆን ነበር ግን ችግሩ መንፈሳዊ ችግር አጋጠመኝ
ብር ያስደስተኛል ብዬ የማስብ ሰው ነበርኩኝ። ግን ያ የተመኘሁት ብር ማግኘት ስጀምር ታዋቂነት ከሚገባኝ በላይ ብዬ የማስበው ማግኘት ስጀምር መደንገጥ ጀመርኩኝ፣ መጨናነቅ ጀመርኩኝ። ያስደስተኛል ብዬ የገመትኩት ሁሉስ ለካ ደስታዬ አልሆነልኝም። አየክ እኔ በጣም የለፋሁበት ታዋቂነት የለፋሁበት ሀብት whatever it is ባዶ ሆኖ አገኘሁት ማለት ነው። Say fuck them and then that's it. Be against those people. አንዳንዴ it's okay to betray some people just so that you can save yourself. እነሱ መጉዳት አለብህ ማለት አይደለም። You just like it's a way of letting go. If you can't let go with love, sometimes just like armor up and just stand up for yourself. እሳቱን አስነሳው, then say I'm going to stand up for myself. And then you can choose to love after that whenever you're like እንደዚህ አይነት ኮንቴንት በየሳምንቱ ለማግኘት ሰብስክራይብ አድርጉ። ይህ ሀሳብ ኢንስፓይሬሽን ነው።